አልችልም። ያው ለሷን ማገዝ አልችልም፣ ግን እየሞከርኩ ነው ለማገዝ። እንጃ እኔ አላውቅም። ለእናትነት ቃላት የለኝም። ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አድርገሽኝ በእንቅልባ ጧት ማታ ሆዴ ሲባባ ልጅን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኔ ተካሻል። ከ8ኛ ክፍል ጀምሮ ሊስትሮ እየሰራው የቀን ስራ እየሰራው አሁንም ድረስ እሰራለሁ። የቀን ስራ ምክንያቱም ከቲክቶክ ጎን ለጎን እንጀራ እንዲሆን ማገዝ ስላለብኝ። አይ አንተ አትችልም፣ አትሆንም፣ ለሙዚቃ አትሆንም፣ ዘርበል አትችልም፣ በቃ አንተ አትሆንም ምናምን ቅስሜን ሰብረው እንድመለስ አደረጉኝ። ባይ 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 አንቺ አልተቀየርሽም፣ ባይ 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 ጉዳት ያልታየሽም፣ ባይ 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 ጭንቀት ያልገባሽም፣ ባይ 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 ባይ። ድካም በጣም አለ ስልህ ግን አይምሮዬ ሊያርፍ አልቻለም። እጅ ከምን ካንተ ምን ጠብቅ? አሁን ላይ ሙዚቃ ሰርቻለሁ። የእናት ሙዚቃ በብዙዎች ትብብር በብዙዎች ይገዛ የእናት ሙዚቃ የእውነተኛ ታሪክ የተጽፎ ግጥም ዜማ ሆኖ ስቱዲዮ ዘፍኘዋለሁ። ሰላም እንዴት ናችሁ ቤተሰብ? በቢሌ ኢንተርቴይንመንት በቅርቡ የሚለቀቅ ቆንጆ ቆይታ አድርጌያለሁ። ቪዲዮ ቀርቦ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።